እንዴት ናችሁ? ከዚህ በፊት በነበረው ቪዲዮ ላይ ስለ ክሎሜድ ብሪፍሊም ቢሆን እንዴት እርግዝና እንዲፈጠር እንደሚረዳ አይተን ነበር። አሁን ደግሞ ጓደኛውስ ሌትሮዞል የሚሉ ጥያቄዎች ኮሜንትም ላይ ኢንቦክስም ላይ ስለነበሩ ስለሱ ብሪፍሊ እናብራራለን። በዚህ በፊት ባለው ቪዲዮም እንዳልኩት የአጭር ነገር የምትፈልጉ የሆነች ነገር አይቶ ዞር ማለት የምትፈልጉ ከሆነ አሳልፉት። ምክንያቱም ትንሽ ዲፕ የማይባል ብሪፍሊ ሰፋ ባለ መልኩ የምናየው ቪዲዮ ስለሆነ፣ ስለዚህ ልክ እንደባለፈው ለማን ይሰጣል የሚለውን ነገር እናያለን። ባለፈው ስላሳየው ያው ዲፕ አልገባበትም፣ ግን በWHO ክላሲፊኬሽን እንቁላል የመለቀቅ ችግር ያለባቸው 3 ክላስ ያላቸው ሴቶች አሉ። ፊጎ የራሱ ክላሲፊኬሽን አለው፣ ግን በWHO ወርልድ ሄልዝ ኦርጋናይዜሽን አማካኝነት የመጀመሪያው ሃይፖጎናዶትሮፊክ ሃይፖጎናዲዝም የሚባለው ነው። ከብሬን ጀምሮ ያሉት እና ሃይፖታላመስ ጀምሮ ከላይ ትዕዛዝ እንቁላል እንዲለቀቅ የሚረዳ ሆርሞኖችን የመልቀቅ ችግር ያለባቸው ናቸው። እነዚህ አብዛኛውን ጊዜ ሰውነት ክብደታቸው በጣም ትንሽ የሆኑ ፕላስ ደግሞ የአትሌቶች ኤክሰሲቭ የሆነ ኤክሰርሳይዝ የሚሰሩ እዚህ ክላስ ውስጥ ይገባሉ። በጣም ትንሽ ፐርሰንት ነው፣ እስከ 5% ያሉ ነው። ሁለተኛው ክላስ ደግሞ ኖርሞጎናዶትሮፊክ ኖርሞ ኤስትሮጂኒክ የሚባለው ነው። ከላይ ትዕዛዝን በደንብ ይተላለፋል፣ ከስር ኤስትሮጂን የሚመረትበትም ወይ ቆንጆ ነው፣ ግን በተለያዩ ቴክኒካል ዲፊካልቲዎች ምክንያት እንቁላል የመለቀቅ ችግር አለ። ኮመን ኤግዛምፕል ፖሊሲስቲክ ኦቫሪያን ሲንድሮም ነው። ዩዥዋሊ ከ75 እስከ 85% የሚሆኑት ከእንቁላል መለቀቅ ጋር ተያይዞ ያሉ ችግሮች እዚህ ክላስ ውስጥ የሚገቡ ናቸው። ሶስተኛው ክላስ ደግሞ ሃይፐርጎናዶትሮፊክ የሚባለው ክላስ ነው። ሃይፐርጎናዶትሮፊክ ማለት ደግሞ ከላይ በጣም ብዙ ትዕዛዝ ይተላለፋል። እባካችሁ እናንተ ሰዎች እንቁላል ይመረት፣ ኤስትሮጂን ይመረት የሚል ትዕዛዝ ይተላለፋል፣ ግን ሴቶች በቂ እንቁላል ክምችት በማይኖራቸው ጊዜ የሚፈጠር ችግር ነው። ዩዥዋሊችም ትንሽ ፐርሰንቴጅ ናት። ሌትሮዞል ግን የሚሰጠው ልክ እንደ ክሎሜድ በአብዛኛው እዚህ ክላስ ውስጥ ላሉ ኖርሞጎናዶትሮፊክ ኖርሞ ኤስትሮጂኒክ ላሉ ነው። ፖሊሲስቲክ ኦቫሪያን ሲንድሮም ላለባቸው ነው። ከክሎሜድ አንጻር ሲታይ ፖሊሲስቲክ ኦቫሪያን ሲንድሮም ሆኖ ግን ቦዲ ማስ ኢንዴክሳቸው ወይም ክብደት ለቁመት ንጻሪያቸው ከፍ ያሉ ከ30 በላይ ለሆኑ ሴቶች ሰውነት ክብደታቸው ከፍ ላለ ከ30 በላይ ማለት ከ30 በላይ ቦዲ ማስ ኢንዴክስ ነው። ክብደት ለቁመት ንጻሪያቸው ከ30 በላይ ለሆኑ ሴቶች ከክሎሜድ ይልቅ ሌትሮዞል ሊመረጥ ይችላል የሚባልበት ሁኔታ አለ። እንዴት ይወሰዳል የሚለው ነገር ደግሞ ብሪፍሊ ስናይ አንድ ብለን ፔሪድ የመጣበትን የመጀመሪያ ቀን አንድ ብለን እንይዝና ፔሪድ ይሄ አንድ የምንለው ፔሪድ የመጣበትን ብሊዲንግ የወር አበባ መጣ ተብሎ የሚታይበትን የመጀመሪያ ቀን አንድ ተብሎ ይታይና ዩዥዋሊ ልክ ሶስተኛው ቀን ጀምሮ ሌትሮዞል መወሰድ ይጀምራል። 3ኛ ቀን፣ 4ኛ ቀን፣ 5ኛ ቀን፣ 6ኛ ቀን እና 7ኛ ቀን ድረስ ይወሰዳል። አንድ ተብሎ የሚጀምረው ፔሪድ የመጣበትን የመጀመሪያ ቀን ነው። ከዛ 2 3 እያንዳንዱ ቀን ላይ መጀመሪያ 2.5 ሚሊግራም 2.5 ሚሊግራም 2.5 ሚሊግራም እስከ 7 ፔሪድ ከመጣ አንድ ተብሎ እስከ 7ኛ ቀን ድረስ የሚወሰድበት ሁኔታ አለ። አሁን እንቁላል መለቀቁን ወይም ኦቭዩሌሽንን ሹር ከሆነን እርግዝና ባይፈጠርም ኔክስት ፔሪድ ሲመጣ ምናልባት በዚህ ፔሪድ እርግዝና ካልተፈጠረ ኔክስት ፔሪድ ሲመጣ ተመሳሳይ 2.5 ሚሊግራም ዶዙ ይቀጥላል። ኦቭዩሌሽን እንዳለ ወይም እንቁላል እንደተለቀቀ ሹር ከተኮነ ሜትሪክሱ ዋና ሜትሪክሱ እርግዝና መፈጠር ሳይሆን እንቁላል መለቀቅ ነው። ካልሆነ ግን እርግዝና እንቁላል ካልተለቀቀ ግን ኔክስት ሳይክል ላይ ወይም ቀጣይ ወር ላይ 5 ሚሊግራም መሆን ይጀምራል ማለት ነው። ይሄ ዶዙ በ2.5 ሚሊግራም ከፍ ይደረጋል። ከዛ አብዛኞቹ ላይ በ5 ላይ እናቁም፣ ከ5 በላይ መስጠቱ ቤኔፊት የለውም ይባላል። ግን እስከ 7.5 ሚሊግራም ድረስ ሊኬድ የሚችልበት ሁኔታ አለ በወር። ምን ያህል ጊዜ ይሞከራል? ማክሲመም አብዛኛውን ጊዜ እስከ 6 ዙር ድረስ ለ6 ወር ያህል ዶዙ አጀስት እየተደረገ ሊሞከር የሚችልበት ሁኔታ ይኖራል ማለት ነው። ከዛ በኋላ እንዴት ይወሰዳል የሚለውና ምን የተሻለ ጥቅም ሊኖረው ይችላል የሚለውን አንድ ላይ ስናይ ፕራክቲካሊ ምንድነው ስራው? አሮማቴዝ የሚባል ኢንዛይም አለ። አሮማቴዝ የሚባለው ኢንዛይም ቤዚካሊ ስራው ምንድነው? ኤስትሮጂን የሚባለው ሆርሞንን የማምረት ሂደት ላይ ካታላይዝ የሚያደርግ ኢንዛይም ነው።
ስለዚህ አንድሮስቴኒዳዮን እና ቴስቶስትሮንን ወደ ኤስትሮጂን ፎርሞች ኤስትሮን እና ኤስትራዳዮል ኮንቨርት የሚያደርግ ነው። ታዲያ ይሄንን ማወቃችን what's the benefit? እዚህ ጋር ይሄንን ኮንቨርዥን ስቴፕ ወደ ኤስትሮጂን ካታላይዝ የሚያደርገው አሮማቴዝ ነው። ከዛ ሌትሮዞል ይመጣና ሄዶ ይሄንን ኢንሂቢት ያደርገዋል ወይም ስራውን እንዳይሰራ ያደርገዋል አሮማቴዙን። አሮማቴዝ ኢንሂቢተር ነው ነንስተሮይዳል አሮማቴዝ ኢንሂቢተር ነው። ስለዚህ እቺን አሮማቴዝ ኢንሂቢት ሲያደርጋት ምን ይሆናል? ኤስትሮጂን በበቂ ሁኔታ አይመረትም ማለት ነው። ኤስትሮጂን በበቂ ሁኔታ ካልተመረተ ኖርማል ፊድባክ ከዚህ በፊት የነበረውን ቪዲዮ እንዳያችሁ ኖርማል ፊድባክ ሜካኒዝሙ ላይ ብሬን ላይ ሃይፖታላመስ እቺ ሁሉንም ሆርሞኖች ሬጉሌት የምታደርገው ኮንቲኒየስሊ የኤስትሮጂን መጠንን ቴስት እያደረገች ካነሰ መጨመር ከጨመረ መቀነስ አይነት ነገር ነው የምትሆነው። ሃይፖታላመስ ሬጉሌት ታደርጋለች። ኤስትሮጂንን ልክ ኢንሂቢት ሲያደርገው እቺ ቴስተሯ ኤስትሮጂን ኦኬ ቀል ነው ወይ ያዝ ነው በቂ ኤስትሮጂን እኮ እየተመረተ አይደለም የሚል ፐርሰፕሽን እንዲፈጠር ነው የሚያደርገው። ልድገመው። ሌትሮዞል ዋና ስራው እቺን አሮማቴዝ የምትባል ኢንዛይም ስራዋን እንዳትሰራ ማድረግ ነው። አሮማቴዝ ዋና ስራዋ ኤስትሮጂን እንዲመረት የሚረዳውን ስቴፕ የሚረዳውን ሂደት ካታላይዝ ማድረግ ማፋጠን መስራት ነው። ስለዚህ ሌትሮዞል ሄዶ ይሄንን ኢንሂቢት ሲያደርገው ሰውነት ውስጥ የሚኖረው የኤስትሮጂን መጠን ፕራክቲካሊ ድሮፕ ያደርጋል። ያ ድሮፕ አደረገ ማለት ደግሞ ሃይፖታላመስ ጋር ሜሴጁ ይደርሳል። ዋና ሴንተሩ እንቁላል እንዲለቀቅ ሬጉሌት የሚያደርገው ማስተር ሬጉሌተሩ ይሄኛው ኤስትሮጂን በቂ የለም ይላል። ቶሎ ትዕዛዝ ያስተላልፋል። ቶሎ በል አቶ ፒቱተሪ ሆይ ቶሎ ብለህ እነዚህን እና ኤፍኤስኤች እና ኤልኤች እንቁላል እንዲለቀቅ የሚረዱ ሆርሞኖችን ቶሎ ልቀቅ። ስለዚህ የእንቁላል ከረጢት እዚህ ጋር አለ። እነዚህ ሆርሞኖች ቦምባርድ ያደርጉታል። ቤዚካሊ እንቁላል እንዲዳብር እንቁላል እንዲለቀቅ የሚያደርግበት ሁኔታ አለ። ለጥሩ ኢፌክት ለጥሩ ቤኔፊት በተቻለ አቅም ተመሳሳይ ሰዓት ላይ መውሰድ ይመከራል። ለምሳሌ ጠዋት 3 ሰዓት ከሆነ በማግስቱ ለአምስቱም ቀን 3 ሰዓት ላይ ኦን ታይም መውሰዱ ይመከራል። ከዛ የተሻለ ጥቅም ሊኖረው ይችላል የሚለው ላይ ስናይ እቺ አሮማቴዝ ላይ ያለችው ኢፌክት ትራንዚየንት እና ቴምፖራሪ ናት፣ ጊዜያዊ ኢፌክት ነው። ስለዚህ ምን ይሆናል ፕራክቲካሊ ኢፌክቱ ከተወሰነ ጊዜ በኋላ ይጠፋል ማለት ነው። ልክ ሲጠፋ አሮማቴዝ ኖርማል ስራውን መስራት ይችላል ማለት ነው። 5ቱን ቀን በምትወስድበት ጊዜ ይሄ አሮማቴዝ ኢንሂቢትድ ሆኖ ኤስትሮጂን ቶሎ ሆርሞኖቹ እንዲመረቱ ይረዳል። ኤስትሮጂን እንዳይመረት ተደርጎ እንቁላል እንዲለቀቅ የሚረዱት ሆርሞኖች ሞር እንዲለቀቁ ያደርጋል። ኢፌክቷ ግን ትራንዚየንት ስለሆነች ጊዜያዊ ስለሆነች ልክ ኢፌክቱ ሲቆም ኤስትሮጂን መመረት ይጀምራል መልሶ። ኤስትሮጂን መልሶ መመረት ሲጀምር ብሬን ሃይፖታላመስ ደግሞ አሁንም ሴንስ ሲያደርግ ኦኬ ኤስትሮጂን እየተመረተ ነው በቃ ቀንሱ አቁሙ ይላል። አቁሙ ሲል ምንድነው ጊዜያዊ አሁንም ቢሆን መድከም ፈልገው ጊዜያዊ ኢፌክት ስለሆነ ያለው ይሄኛው ሆርሞኖች መለቀቅ ሲያቆሙ ፕሪፈረብሊ አንድ እንቁላል ብቻ እንዲዳብር አሁን እንደነ ክሎሜድ ያሉ መድኃኒቶች ብዙ በአንድ ሳይክል ውስጥ 2-3 ፎሊክል መልቲ ፎሊኩላር ዲቨሎፕመንት ወይም ብዙ እንቁላሎች አንድ ላይ እንዲዳብሩ በማድረግ መንታ እርግዝና ከዛ ትዊንስ ትሪፕሌትስ ከዛም በላይ እርግዝናዎች እንዲፈጠሩ ሊያደርግ የሚችልበት ሁኔታ ሊኖር ይችላል። ስለዚህ ይሄ ቲዮሬቲካሊ እቺኛዋ ግን ኢፌክቷ ትራንዚየንት ስለሆነ አንድ እንቁላል ብቻ ለይታ እንድትዳብር ሊረዳ የሚችልበት ሁኔታ አለ። አንድ እንቁላል ብቻ ተለይታ እንድትዳብር የሚረዳበት ሁኔታ አለ። እኔ መንታ እርግዝና መንታ እንድናረግዝ ክሎሜድ የሚሰዱ የሚሉ ሰዎችም አሉ። መንታ እርግዝና ባይዞ ለእናትየውም ለጽንሱም ብዙ ሪስኮችን ይዞ የሚመጣ ነገር ነው። በህክምና ፕሪፈር የሚደረግ ነገር አለ። በተፈጥሮ ይፈጠር ነው እንጂ በህክምና ብዙ ኮምፕሊኬሽኖችም ለእናትየውም ለጽንሱም ይዞ የሚመጣ ነገር ነው። ስለዚህ አትሊስት ቲዮሬቲካሊ ሌትሮዞል ኢፌክቱ ትራንዚየንት ስለሆነ ያንን አንድ ፎሊክል ብቻ እንዲኖርና አንድ እርግዝና ብቻ በሳይክል እንዲኖር ይረዳል። በዋነኝነት ግን ማወቅ ያለብን ስለ ሌትሮዞል ዋና ፐርፐዙ ብሬስት ካንሰር ላለባቸው ሴቶች የተዘጋጀ ነው እንጂ እንቁላል እንዲለቀቅ በኤፍዲኤ አፕሩቭድ የሆነ ነገር አይደለም። ኦፍ ሌብል የሆነ ጥቅሙ ነው ይሄኛውን የሚሰራው ማለት ነው። ለበለጠ መረጃ 7755 መደወል ትችላላችሁ። ለኔ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ።